ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ በዛሬው ዕለት አብዛኞቹ ወንዶች በሴክስ ግንኙነት ወቅት ቶሎ ብልታቸው መድከምና ረጅም ሰዓት ያለመቆም ችግር ያለባቸው የቪያግራ መድኃኒት እንደሚጠቀሙ ይታወቃል። ስለዚህ ቪያግራ ለጤና ተስማሚ ስላልሆነ የልብ ድካም የሚያመጣ ስለሆነ ቪያግራን የሚታካ ሚሪንዳና አንድ ውህድ አንድ ላይ በመቀላቀል የምንጠቀምበት ይሆናል። እስከ ቪዲዮ ፍጻሜ ብታዳምጡ ሙሉ መረጃውን የምገልጽላችሁ ይሆናል። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ ላይክ ሼር ማድረጋችሁ እንዳረሱ። ስለዚህ ምንድነው የምናደርገው? ደብል ጂን ወይም ደግሞ ጂን የሚያስፈልገንን ያህል መጠን እናደርግና ድራይ ጂን ማለት ነው ከሚሪንዳው ጋር እንቀላቅለዋለን። ስንቀላቅለው ሁለቱም ቴስቱ እንዳይታወቅ የአልኮሉም የአልኮልነቱ እንዳይታወቅና ሚሪንዳነቱ እንዳይታወቅ ሁለቱም ሚክስ ካረግን በኋላ እሱን ከ15 ከ20 ደቂቃ ውስጥ ቀስ ያንን ፉት ያደረግን ብንጠቀም በሴክስ ግንኙነት ወቅት ከቪያግራ የበለጠ ሞሮፍ ተጠቃሚ የሚያደርጋችሁ ነው የሚሆነው። ብዙ ሰዎች የሚጠቀሙበት ነው። ስለዚህ እናንተም እንድትጠቀሙበት ነው። ምክንያቱም ጤናችሁን ጎጂ ነገር ከምትጠቀሙ ለጤናችሁ ተስማሚ የሆነ ነገር ብትጠቀሙ የተሻለ ነው የሚሆነው። እኔ ደግሞ ለጤና ተስማሚ የሆኑ ነገሮችን የማቀርብበት የዩቲዩብ ቻናሌ ስለሆነ ቻናሉን ሰብስክራይብ ማድረጋችሁ እንዳረሱ፣ ለሚያስፈልገው ሰው ሼር አድርጉ። እንደዚህ የተለያዩ አዳዲስ መረጃዎችን ማቀርብላችሁ ይሆናል። ስለዚህ ተጠቀሙበት። ውጤቱን አይታችሁ ደግሞ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ባይ ባይ። ቻው።